እንድንገባ አድርጎናል። ግን እኔ ከዚህ በኋላ የምፈልገው ምንድነው ከሁለታችሁ ህይወት መውጣት ፈልጋለሁ። እንደዚህ አይነት ባህሪ እንደሌለሽ አውቃለሁ። መጥፎ እንዳልሆንሽ አውቃለሁ። እዚህ ሁሉ ነገር ውስጥ እንዲገባ ያደረገኝ ታጅኝ ነው የጠራሽኝ አልገባኝም። እንደዛ አይደለም። ይሄ ሁሉ ጊዜ እኮ ተረጋግቼ እየሰማሁት ነበር አይደለ? ዛሬ ደግሞ ስለ ጥሩነቴ ወይም ደግሞ ስለ ታጋሽነቴ እያወራች ነው። ከህይወታችሁ እወጣለሁ በቃ ለስካሁን መውጣት ያለብኝ እኔ ነኝ። መሰቃቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈለግሽ። ከህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ ልትወጪ ፈለግሽ። ከሷ ጋር ነው እያወራሁ ያለው እኮ። ተረጋግተሽ አውሪ ታዲያ። ከሷ ጋር ነው እያወራሁ ያለው እኮ። ተረጋግተሽ አውሪ። እሷ ስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ካንተ ጋር መሆኑ። ስትፈልግ ህይወቴ ውስጥ ገብታ ልታለያየኝ፣ ስትፈልግ ደግሞ ህይወቴ ውስጥ ገብታ አትችልም። አንተም ብትሆን አትችልም። ሴትዮ ከአንድም ስንት ጊዜ ነው ተንበርክኬ ለማንኩሽ? እኔ ኧረ እባክህ ስንት ጊዜ ነው ለማንኩሽ? እና ላጠፋው ጥፋት እኮ አይደለም ስንት ጊዜ ነው ለማንኩሽ? ከዛ በላይ ይገባሃል። ማን ስለሆንሽ ነው? ስማ ብሩኬ የምን ጥፋት ምንድን ነው ያጠፋሁት? ምን ታውቂያለሽ አንቺ? እንዴ ያያታ እንዴም ትናገረው? ለምንድን ነው ልትናገረው? ካንተ ጋር በደንብ የማወራው ነገር አለ። አንደኛ ከቤት ወጥተህ ምናልባት አንዷ ደግሞ እያበደች እኮ ነው። ነይ ቆይ ሃይሚ መሄድ አለብኝ። ከዚህ በላይ አላወራም። ለምንድን ነው አክብረሽ ማታወሪ? ከቤት እየወጣ እያደረ አይደለ? ይሄኔ ደግሞ አንዷን ሊያስረግዝ ይሆናል። የኛ ጀግና ተቀረ ይቀራል። አንተም እኮ አፈን ምን አልኩሽ? ስታከብረኝ አከብራለሁ። ለማንኩሽ እኮ ስንት ጊዜ አይደለ? እንጣጥንታ እንደፈለግሽ አፍሽን እያወራሽ አይደል? እጇን ለቀቃት። ረሳሽ እንደ ቃል ገብቼልሽ ነበር ለእያንዳንዱ አንባዬ ዋጋ እንደማስከፍልሽ። ይቅርታ እንደዚህ ቀላል አይደለም።